ግማሾቻችሁ ኦሮሞንን፣ አማራንን፣ ወላይታንን፣ ጉራጌንን የወላይታ የጉራጌ ጠበቃንን ትላላችሁ። ወላይታና ጉራጌ ግን አዲስ አበባ ውስጥ ዳቦና ሻይ መብላት አይችልም። የእናንተ ጥብቅና የእናንተን ኪስ ለመሙላት ነው እንጂ ለህዝቡ አይደለም። እሱን አንስተነጋገራለን። ፕሮፌሽናሊ ፓሽኔት ሆናችሁ ከተማውን እየመራችሁ ነው ወይ አይደለም? ያን ለመውሰድ ፍላጎት አላችሁ ወይስ የላችሁም? በግድ ዕዳ እንደወደቀባችሁ ነው ከተማውን መምራት የምታስቡት? ፈልጋችሁ ጠይቃችሁ መርጣችሁ የምትሰሩ ስራ እንደሆነ የምታስቡት? መሬት አሁን የሚቸበቸባል አዲስ አበባ ውስጥ የሚል ከፍተኛ ስሞታ አለ። ማንም የሚቸበቸበው መሬት? ቅድም በገለጻ እንደተነሳው ከፍተኛ የልማት እንቅፋቶች አሉ። አዲስ አበባ ውስጥ ለውጥ ማየት የማይፈልጉ ኃይሎች አሉ፣ ከእናንተ ጋር እየተቀናጁ እንቅፋት የሚፈጥሩ። ትንሽዬ ልማት ሲጀምር ስም እያወጡ የሚሰለፉ፣ የሚያሳግዱ፣ የሚያግዱ፣ የሚጠብጡ። ልማት ተጀምሮ እንዲያልቅ የማይፈልጉ። ከመሬት ውጪ በሰርቪስም ሌብነት አለ። አዲስ አበባ ውስጥ ለመኖር ሳይሆን ሰው ሲሞትበት ለማስቀበርም ጉቦ የሚከፍልበት ከተማ ነው። በእናንተው መሬት በእናንተው ባንክ ሀብት የፈጠሩ ሰዎች ዩቲዩብ እየቀለቡ አጀንዳ እየፈጠሩ የሚረብሹበት፣ ሌብነታቸውና ሀብታቸው እንዲደበቅ ህዝቡን የሚያምሱበት፣ ምስኪኑ ድሃ ደግሞ የሚሰቃይበት ከተማ ነው እና ሊደርሺፕ አሁን 9 ወር 8 ወር ገደማ ሞልቶታልና ፓሽኔት ሆኖ ነው ወይ ስራውን እየሰራ ያለው? እንደሚያልቅ ጊዜ ነው? ቋሚ ኮንትራክት ነው? እናንተ የእድሜ ልክ ናችሁ? ሞናርኪ ነው? አንዴ ተቀምጣችኋል ማንም አይነካችሁም ማለት ነው ወይስ ጊዜ አለ? ያ ገብቶን ነው ወይ ስራ ያለ ነው? በየዕለቱ ስንት ደሃ ነው ዳቦና ሻይ እንዲያገኝ እያደረግን ያለ ነው? ትናንሽ ነገስታት ነው አዲስ አበባ ውስጥ እየፈጠርን ያለው በየክፍለ ከተማው በየቢሮ ማይነኩ አይነኬዎች ነው ወይስ ቲም ሆኖ የህዝቡን ችግር የሚፈታ ከተማውን አንድ ስቴፕ ወደፊት የሚወስድ ስብስብ ነው? ገንዘብ የሌለው ሰው እናንተን አግኝቶ ችግሩን ተናግሮ ሊገለገል ይችላል ወይ? በጣም ብዙ የሚያሳዝኑት ታሪኮች ይሰማሉ አዲስ አበባ ውስጥ። ይችላሉ ሰዎች እናንተን ማግኘት? ሀብታም እናንተን ለማግኘት አይቸገርም፣ ደውሎ ይጠራቸዋል፣ በግ ያመጣላቸዋል። ድሃ ግን ተሰቃይቷል፣ አክሰስ የለውም። እዚህ ያለ የካቢኔ አባል ነው ጠያቂ እንካ ምራ አዲስ አበባን የሚያክል ከተማ ሀብታም ሰፊ ህዝብ ያለበት ስራ ተብሎ ጆሮ ቢሰጠው ለሐሜትና ለመቧደን መከራውን የሚበላው ካቢኔ ነው። እና ይሄ ገብቶን ነው ወይ እየሰራን ያለ ነው? ሃውሲንግ ላይ ያለብን ችግር ለሃይ ራይዚንግ ነው የምትሰጡት ወይስ መሬት እየወሰዱ ለሚሸጡ ሀብታሞች ነው ሪል ስቴት እያላችሁ ቦታ የምታድሉት? እና የሃውሲንግ ችግር ለመፍታት የባንክ ብድር ምናምን አይፈታውም። ወደፊትም ፕራይቬት ሴክተር ነው ኢንቮልቭ ማድረግ ያለበት። ለዛ ምቹ ነገር እየተፈጠረ ነው ወይ? ፕሮጀክቶች ፕሮፐርሊ ፎሎ እናደርጋለን ወይ? ድርሽ የማትሉ አዲስ አበባ ውስጥ ምን እንደሚሰራ የማታውቁ ፕሮጀክቱ ካለቀ በኋላ የፕሮጀክቱ ባለቤት ለመሆን መከራችሁን የምታዩ ናችሁ። የሚሰራ ሰው ነው ችግሩ ወይስ እኛንን ስራ የሚሰሩ ሰዎች ዘርና ደም ምናምን ስንቆጥር እየዋልን የሚሰሩ ሰዎች እንቅፋት እየፈጠርን ያለነው? እኔ ስለሆንኩ ነው፣ ሴት ስለሆንኩ ነው፣ ኦሮሞ ስለሆንኩ ነው፣ አማራ ስለሆንኩ ነው ካልኩ ወድቀሃል። በቃ አትሰራውም ስራው። ኔጌቲቭ እሳቤ ህዝቡ እየጮኸ ነው፣ ሶሻል ሚዲያ እየጮኸ ነው፣ አብሮን የሚሰራ ሰው እየጮኸ ነው፣ አለቆች እየጮሁ ነው። ምንድነው እዚህ ጩኸት መካከል እኔ የምሰቃየው? ትርፉ ምንድነው ይሄ ነገር የሚልም እንድምታ ለኔጌቲቭ እሳቤው ኮንቴነሩን ቀይሩት። ለምሳሌ 600,000 ህፃናት በቀን 2 ጊዜ እየመገባችሁ ከሆናችሁ 600,000 እናት ወይም 2 ልጅ ካላት 300,000 እናት ስትመርቃችሁ ትውላለች ማለት ነው። አሉ በየጓዳው በትክክል ችግራቸው ሲታበስ የሚያመሰግኑ
እሱን ግን አብዙት። እናንተ አመስጋኝ እንዲበዛ ስራዎቻችሁን ደጋግማችሁ መልካም ነገር በመስራት ስራው ራሱ አፍ አውጥቶ እንዲናገር ማድረግ ያስፈልጋል። ለምሳሌ ህዳሴ ተሸጠ ተባለ። እኔ ህዳሴ እንዲቀየር በጣም ብዙ ለፋ ነበር ያኔ። ግን ምንም ብለፋ ውሃ ሊያስቆም ተሸጠ የሚለው ዜና በደንብ ተነገረ፣ ብዙ ሰው ገዛው። እረ አልተሸጠም ብዬ ብፍጨረጭር ዋጋ የለውም። አለመሸጡን ዲስፕሩቭ ለማድረግ ውሃ ያዝኩ። ስለዚህ ውሃ ተይዞ ስለማያውቅ ውሃ መያዝ ብትፈልጊም ባትፈልጊም ትልቅ ማይልስቶን። ውሃ ከተያዘ በኋላ ብዙ አቃቂር ሊወጣ ሲሞክር በሚቀጥለው ዓመትም ውሃ ያዝኩ። በሚቀጥለው ዓመት ውሃ ያዝኩ ማለት አማውንቱ ጨመረ ማለት ነው። ግድቡ ቁመቱ የበለጠ ሬዝድ ሆነ ማለት ነው፣ አደገ ማለት ነው። ዝም ብሎ ውሃ ይያዝ። አሁን በዚህ ዓመትም ህዳሴ ይባላል። ውሃ እንይዛለን፣ ሁለተኛ ተርባይን እናስገባለን፣ ይቀጥላል ስራው። ከዛም ይሆናል ህዳሴ ራሱ አፍ አውጥቶ ይናገራል። እኔ አልናገርለትም። እንዴት ይናገራል? ለምሳሌ ከለውጡ በፊት አዲስ አበባ ውስጥ የመብራት ሺፍት የተለመደ ነው። አንድ ሳምንት። አሁን ጠይቃችኋል፣ ለምን ቀረብላችሁ? ሺፍት ለምን ቀረብ የሚጠይቅ ሰው አለ? ወሰዳታ። እሷን ከወሰደ ሺፍት አይጠይቅም፣ አዲስ ጥያቄ ይጠይቃል። አዲስ ጥያቄ መጠየቁ ለአዲስ ነገር እንድንዘረጋ ያደርገናል እንጂ ያን ስለሰራውልህ አፈን ዝጋ እንደዛማ አይባልም። ግን ሺፍት የለም። አሁን ሺፍትን ያስቀረነው በደሊቨሪ በስራ ነው እንጂ የኤነርጂ ፍላጎት ስለቀነሰ አዳዲስ ኩባንያዎች ስለተፈጠሩ አይደለም። እና ንጽጽሩ ከራስ ጋር ካልሆነ ኮንቴነር እየቀየርክ ማታይ ከሆነ ስራ አይሰራም። እስቲ መጀመሪያ በተሰጣችሁ ክፍለ ከተማ ውስጥ ሰርቪስ አሻሽሉ። እስቲ የመሬት ምዝበራውን አጥርታችሁ እርምጃ ውሰዱ። እስቲ ሌቦችና መልካም ሰራተኞች ለይታችሁ መልካሞችን አሳድጉ፣ መጥፎቹን ደግሞ አግልሉ። በክፍለ ከተማ ሂዱና ወደ ችግሩን ፍቱት። ችግሩ ባስና ታክሲ ይዞ እናንተ ጋር ሜየር ኦፊስ ከሚመጣ ክፍለ ከተማ ሂዱ። እናንተ ቢሮ ተቀምጠህ ኮብራህን ሰው እየነዳልህ አንተ ከኋላ በር እያስከፈትክ አዲስ አበባ መቀየር አትችልም። ፒካፕ እየነዳ ነው የምትቀይረው አዲስ አበባ። የሚያለቅስ ህዝብ እየመራህ የተንደላቀቀ ነገር እያሰብክና በስብሰባ ማዕት ታጅበህ እንደዛ አይሆንም። አብኩተህ ስራና ሳይ ቁጭ ብሎ እንደዚህ ነው ምናምን ምን ይሰራልኛል ነገር ስንጠቃ መለከት ሃውሲንግ ማድረግ ያለባችሁ አዲስ አበባ በየክፍለ ከተማ ያለውን ቦታ ይለይ። ከለየ በኋላ ሃይ ራይዚንግ G+20 ምናምን ያውጣ ጨረታ። ጨረታው ምንድነው? ለምሳሌ ኢንቨስት የሚያደርገው ሰው መለስ ከሆነ ለአዲስ አበባ ከተማ 30% ከገነባው ቤት ውስጥ ይሰጣል። በነፃ ነው መሬቱን የሚወስደው። ይገነባል G+20 ሺህ ቤት 5000 ቤት 1000 ከገነባ 300 የአዲስ አበባ ነው። 10,000 ከገነባ 3,000 የአዲስ አበባ ነው። አዲስ አበባ ቅድም እንዳነሳችሁ ይፈልዳ ይፈልግ በራሱ ስራ ይሰራበታል። እሱ በሰለጠነው ዓለም የተለመደ አንድ ሰው ከቤቱ ፊት ለፊት ያለው ሳር ከደረቀ ይቀጣል። መድረቅ አይችልም ሳር። ውሃ ማጠጣት መንከባከብ ግዴታው ነው። ይሄን ታውቃላችሁ። በረዶ ማንሳት በረዶ ባለበት ሀገር ግዴታ ነው። ቢስተካከል ብዬ የማስበው አንዱ መታወቂያ ነው። መታወቂያ አሁን እያደላችሁ ነው እና መታወቂያ ይሸነሽናል በየቀኑ። መታወቂያ ቢቆም ዲጂታል አይዲ እስከሚጀመር ድረስ ዩኒፎርምሊ ብታቆሙ ጥሩ ነው። አዲስ አበባ ላይ ወላይታ ወሰደ፣ ወደኔ ወሰደ፣ ሶማሌ ወሰደ የሚለው ጭቅጭቅ መጠንቀቅ ያለባችሁ ነገር እያንዳንዳችሁ እዚህ ያላችሁ ሰዎች የአዲስ አበባ ነዋሪ አገልጋይ ናችሁ። አዲስ አበባ ውስጥ ሚራብ አማራ፣ ሚራብ ትግሬ፣ ሚራብ ኦሮሞ፣ ሚራብ ወላይታ አለ። መንገድ ላይም ብትሄድ የሚለምን ይሄ ሁሉ አለ። አንተ ከንቲባ ስለሆንክለት አንተ ምናምን ስለሆንክለት ያንተ ዘር በዛ ጭግ ውስጥ እየወጣ አይደለም። የሆነ ሀብታም ያጭበረብርብ ይሆናል እንጂ ምንም አታድርግ።